ሰው ከ7 ዓመቱ በኋላ ነው አንድ ነገር ኃጢአት እንደሆነና እንዳልሆነ የሚያውቀው ቤተክርስቲያናችን አስተምሮ። ስለዚህ ይፈረድብሃል ከ7 ዓመት በኋላ በምታደርገው ንስሐ የሚጀምረው ከዛ ነው ማለት ነው። እንደ ፍትሐ ነገሥቱ ከሆነ ደግሞ በ12 ዓመት ነው አንተ የንስሐ አባት መያዝ። በጣም በእርግጠኝነት አሁን ይህን የሚያዳምጡ ሰዎች ደግሞ ከ12 ዓመት በላይ ናቸው። የንስሐ አባት የለህም ማለት በቃ ትልቁ ውድቀት ነው። እንደው ንስሐ አባት ገባ እንኳን የንስሐ አባት እየደወሉ የሚያስታውሱ የንስሐ አባት ያስፈልጋል። ይህን ማሰብ ያስፈልጋል እና ጊዜ ቀጠሮ የለውም። ለልጅ ለአዋቂ ለወጣት አይባልም ንስሐ። ኃጢአት የማትሰራበት የዕድሜ ክልል የለማ። እንዳልኩ የልጅነት ጊዜ ነው፣ እሱ ታልፏል። ከ7 ዓመት በኋላ ተብሏል። በዛ እድሜ ካልሆንክ በቀር የምታቀርባቸው ኤክስኪውዞች ሁሉ ተቀባይነት የላቸው። አንዳንድ ሰው ልትገለኝ ነው እንዲህ ምናምን ይላል። ሳትገባ ሚስት አትቆርብም ወይ ሞት ፍራቻ። አዎ እንዲህ ምን ነው ልሞት ነው ወይ ይላል። ሞት ሲደርስ ብቻ ንስሐ መግባት እንዳለባቸው የሚያስቡ ሰዎች አሉ። መቼ እንደምትሞት በማታውቅበት ዓለም ህይወት ላይ እንዲህ በኮንፊደንስ ልባችን ወጥረን መኖራችን በጣም ያስገርም ነገር እና የእድሜ ክልል የለውም። አሁን ዛሬ በእርግጥ ትንሽ ተሻሽሏል። አሁን ወጣቶች እየቆረቡ ነው፣ ንስሐ እየገቡ ነው። ከዚህ በላይ በጣም ስራ ደግሞ ያስፈልጋል። አሁንም ቢሆን በጣም ከባድ ያደረገው ለምን ይመስላል? ንስሐ መግባት በጣም ቀላል ነው። ወጣቱ በጣም የከበደው ሰይጣን የንስሐን ቫልዩ ስለሚያውቅ። አንተ ለመጸለይ በጣም ልታጋ ትችላለህ፣ ላያስቆም ይችላል። ጸሎትህ ግን ወደ ንስሐ ሊመራ ሲል ያን ጊዜ ማስቆም ይችላል። ጾመ ወደ ንስሐ ማይመር ከሆነ ለምን 40 ቀንና 40 ሌሊት ታጾምለት? ምን አገባውስ? አድንም እኮ ስለ ጸለይክ ስለ ጾምክ አድንም፣ ስለ ሰገድክ አድንም። ንስሐ መግባት ያስፈልጋል። ዋናው መደምደሚያው ከንስሐ በኋላ ደግሞ ስጋው ደግሞ ያንን መሄጃውን መንገዱ ስለሚያውቅ ባገኘው አጋጣሚ አንተ ዲስትራክት ማድረግ ነው። አንዳንድ ሰው እኮ ነገ እሄዳለሁ ብሎ ተኝቶ ሊያልፍበት ይችላል። አጋጥሞ በቃ ሁሉ ነገር ይዘጋጋል፣ መንገድ ይዘጋጋል፣ ቤተሰብ ሊከለክል ይችላል፣ የሆነ ለቅሶ ሊፈጠር ይችላል። ቆም ብለህ ካሰብከው ምን ያህል እንደሚፈራ ነው ሳጥናኤል። እኛ ወደ እግዚአብሔር እንዳንቀርብ ንስሐ ገብተን ያሳፈረችልን ራሳችን እንድንጠላ ያደረገችን ያችን ኃጢአት እንዳንናዘዝ የሚፈልገው ከሱ እንደምታመልጥ ስብሰባ ነው የሚጠራው። ሄኖክ ስለ ንስሐ ሲያስብ አረ ሊያመልጠን ነው የሚባለው። ባሰብክባት ቅጽበት ባወራው ቅጽበት ምን ያህል አንተን ከመንገዱ ለማስቀረት እንዴት እንደሚጥር እና ወጣቶች ፈርተውም አይደለም፣ በነገራችን ፈርተው አይደለም። ሰይጣን የሚያሳስበው ሐሳብ ልክ ንስሐ ስታስብ የምታስበው ንስሐ እንዳትገባ የሚያርግ የሚያሳስበው ሐሳብ ምንም አይደለም እንጂ ሰይጣን ራሱ። እና ማወቅ ያለብህ ነገር ለንስሐና ለስጋው ደግሞ የምንሰጠው የትኛውም አይነት ኤክስኪውዝ ምክንያት እግዚአብሔር ፊት ተቀባይነት የለውም። ድሃ ነኝ እንዳትል በነፃ ነው። በሽተኛ ነኝ እንዳትል ጤነኛና አካል ጉዳተኛ አይመርጥም እግዚአብሔር። ስጋው ደግሞ አይመርጥም። ይህንን አይመርጥም፣ ማንንም አይመርጥም። ምን ልታቀርብ አይመቸኝም ነው? ጊዜን ለሰጠህ እግዚአብሔር ጊዜን አልሰጥም እንደማለት ምን እንወራለን? እውነት እንዴት ነው ሰው ጊዜ የለኝም ቢዚ ነኝ የሚለው? ለመዳን ከሞትክ በኋላ የሚገጥምህን እኮ ህይወት እኮ እየተወራ ያለው እዚህ። እንዴት ሰው ገሃነመ እሳት አትግባ እየተባለ እየተለመነ ቢላል አይ ሲወል ነው መግባት ይባላል አይባልም? በዚህ ልክ ለንስሐና ለስጋው ደግሞ መስነፍ ማለት በዚህ ልክ የዘላለም ህይወትን ኢግኖር እንደማድረግ መግፋት ማለት ነው። በቃ በዚህ ምድር ያለውን ህይወት ብቻ ማሰብ። ሰው ሞቱን ቢያስብ በነገራችን ለንስሐ ያለው አመለካከት ራሱ ይቀየራል። የዛሬ 3 ቀን በዚህ ምክንያት በሽታ ምክንያት ትሞታለህ ብትባል ሁሉም ሰው የመጀመሪያ የሚያደርገው ነገር ንስሐ መግባት ነው። ለምን? ሞትን ሲያስብ ኦኬ ህይወት እዚህ ጋር ያቆማል፣ ለካ እንደዚህ አይቀጥልም፣ ከዚህ በኋላ ህይወት አለ የሚለውን ነገር ማሰብ ይጀምራል። ያን ጊዜ ደንግጦ ነው ንስሐ ነው። መቼ እንደምትሞት እኮ አታውቅም። እኔ የሚያውቁ ሰዎች ካሉ እንደው ይንገሩን። በዚህ ልክ ኮንፊደንስ መሆን ማለት 5 ዓመት ምናምን አሁን አጀንዳቸውን አንዳንድ ሰዎች የዛሬ 5 ዓመት ይሄን አሳካለሁ፣ የዛሬ 10 ዓመት ይሄን ለእናቴ ለአባቴን ገዝቼ አግብቼ ወልጄ መቼ አሁን ዛሬ ወጣት በሚያልቅበት ዘመን መቼ እንደምትሞቱበት በማታውቅበት ይሄን ማሰብ ያስፈልጋል። እና ፈርተውም ምክንያታቸውን በቂ ሆነው ምናምን አይደለም ቁጭ ብለው ቢያስቡት ጭንቅላታቸው ላይ እያሰቡት ያሉት እያቀረቡት ያሉት ምክንያት ለራሳቸው ለምንድሮ ግን ንስሐ ማልገባው ብሎ ራሳቸው ሲጠይቁ ለዚህ እኮ ነው። ቆይ ኃጢአትህን ማቆም አለብህ። በጣም ትልቁ ስህተት ደግሞ እሱ ነው። ይህን ሁሉ የሚያሳስበው ሰይጣን ቆይ ራሴን ላስተካክልና ንስሐ እገባለሁ። ንስሐ እኮ ነው የሚያስተካክለው። ንስሐ ያላስተካከለ ማን ያስተካክል? ንስሐ የምትገባው እኮ ለመታከም ነው፣ ለመዳን እኮ። ሰው እንዴት ከዳንኩ በኋላ ታከማሉ ይባላል? ይህን እንደዚህ እና ካስተካከልኩ በኋላ ጥሩ ነገር ከሆንኩኝ በኋላ ይህንን ኃጢአቴን ልማዴን ሱሴን ከተውኩ በኋላ ንስሐ እገባለሁ። እና በጣም ብዙ ሰዎች ከንስሐ በኋላ ኃጢአት ላለመስራት ይመስላል። አይደለም። ንስሐ
ኃጢአት ላለመስራት ሳይሆን ከዚህ በፊት የነበረን ኃጢአት ለመደምሰስ ንስሐ የምትገባው። ከወደፊት ያለውን እግዚአብሔር ነው የሚያውቀው፣ አንተ አይደለም። ግባ ብለዋል፣ ስጋው ደግሞ ተቀበል እኔ ያግዛለሁ ብለዋል አይደል? እሱ የእግዚአብሔር ኃላፊነት ነው አንተን መጠበቅ። ከንስሐ በኋላ ከሚደገሙ ሚስጥሮች አንዱ ንስሐ ነው። ከሰባቱ ሚስጥራት ቤተክርስቲያን አንዱ የሚደገመው ሚስጥረ ቁርባን ነው፣ ሚስጥረ ንስሐ ነው። ቅዱስ ሙሴ ጸሊም በጣም ይገርማል። በገዳም ከገባ በኋላ አባቱ ጋር እየተናዘዘ አንድ የተናዘዘና ወደ ባቱ ሄደ። አሁንም ተሳሳተ። እንዲህ ያለ በአንድ ሌሊት 11 ጊዜ ንስሐ ገብቷል። 11 ጊዜ በአንድ ሌሊት ሳይተኛ ነው ምልህ እየተመላለሰ እኮ። በዚህ ልክም ትወድቃለህ። ሰው በዚህ ልክ ተደጋግሞ ይወድቃል እና ፍራቻ ካሁን ወድቃለሁ የሚል ፍራቻ፣ እሱም ቢሆን ምክንያት ያው ይህንንም ቢሆን ያሳሰበ ራሱ ሰይጣን ነው። እንዴ ሰው እንዴት እግዚአብሔር ሆይ ወደ አንተ እየመጣው ነው ብለህ ኃጢአትን ለመናዘዝ ቅድም እንዳልኩ ለክርስቶስ ፍቅር ብለህ ኃጢአትን ለመተው እየሞከርክ እግዚአብሔር እንዴት አያግዝህ? ከዛ በኋላ እስኪ አንተ ሞክረው፣ ንስሐ ገብተህ ሞክረው። ከዛ በስጋው ደግሞ አስራ። ይሄ ትልቅ ርዕስ ነው መነሳት ያለበት ነገር። በዚሁ ገለነው እንሂድ። ከንስሐ በኋላ የሌለ ስጋው ደግሞ ንስሐም ቢሆን አይድንህም ብቻው። እንደውም አንድ አባት ያስተምሩ ቤትህን አንድ ንጉስ እመጣለሁ ብሎ ነግሮ አሰናድተህ ደግሰህ ቄጤማ ጎዝጉዘህ ሊመጣ ሲል አትግባን ብለህ እንደመከልከል ከጋበዝከው በኋላ ንስሐ ገብተህ ስጋው ደግሞ አለመቀበል ማለት ያንን ንጉስ ከቤትህ ከደጅ መመለስ ማለት ነው። እና የሚታሰረው የሚቋጨው በስጋው ደግሞ ይህንን ማወቅ አለብን። ምናልባት ወደፊት በሌላ መርሃ ግብር ስለ ስጋው ደግሞ እናወራበት ይሆናል። ስለ መቁረብ እናወራ ይሆናል እግዚአብሔር ከፈቀደልን። ግዴታ ሰው ንስሐን ሲያስብ ሰው ለስጋው ደግሞ መዘጋጃ ነው። የተለየ ነገር እኮ አይደለም። ማሳሪያው ስጋው ደግሞ ለመቁረብ እያሰበ ነው። ከመቁረቤ በፊት ለምሳሌ ሰው ሻወር እንደሚታጠብ እንደሚል በቃ ደግሞ ነፍሱንም በሻወር ያጥባታል በንስሐ ማለት ነው። እና ዋናውና ወሳኙ ነገር ደግሞ ስጋው ደግሞ ይሄ ሲመጣ ረረረ የሚል ሲባል በጣም ብዙ ሰው ያልገባችሁም ይላል። ጭራሽ አንተ አልገባህም፣ ባይገባ ኖሮ እንደዚህ ቀለል አድርገህ ቁረቡ አትልም። በእኛ እኮ አይደለም ስጋዬን ብሉ ደሜን ጠጡ ያለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዘላለም ሕይወት የምትፈልጉ ከሆነ የተባልከው የሚበላ የሚጠጣ ስጋዬን የሚበላ ደሜን የሚጠጣ እኔ በሱ እኖራለሁ እሱ በእኔ ውስጥ ይኖራል። ከዚህ በላይ ምን ጸጋ አለ? ይሄንን አስበን ነው ንስሐ የምንገባውና የምናቀርባቸው የትኛውም አይነት ኤክስኪውዞች፣ ምክንያቶች እግዚአብሔር ፊት ተቀባይነት እንደሌላቸው ማወቅ አለብን። አይ እኔ እኮ ከትህትና አንጻር ምናምን፣ ይሄ ትህትና አይደለም፣ አጉል ትህትና ነው። በጣም በእርግጠኝነት አንተ አይደለም ይሄን ሐሳብ እያሰብክ ያለው፣ አንቺ አይደለሽ፣ ራሱ ሰይጣን ነው እያሳሰበ ያለው። ለምን ያውቃል ምን እያሰብክ እንደሆነ፣ አንተን እንዴት ከሱ እጅ እንዴት እንደሚያስመልጥህ ንስሐ ስለሚያውቅ በተቻለው አቅም መንገዱን ይዘጋጋባል። ምንም ነገር ቢተው ይሻላል አንተ ንስሐ ከምገባ። በነገራችን ላይ ሰይጣን አንተ ንስሐ ለመግባት አስበህ መንገድ ጀምረህ የንስሐ አባትህ ጋር ሄደህ ተናዘህ ከሱ እጅ ከምታመልጥ ዓለምን ቢያጠፋ ይቀላል። የአንድ ሰው አሁን እንግዲህ ሉቃስ ወንጌል ላይ በአንድ ኃጥእ መመለስ በሰማይ ታላቅ ደስታ ይሆናል ይላል። በሲኦል ደግሞ ታላቅ ሐዘን ነው የሚሆነው። በሰይጣን ታላቅ ሐዘን ነው የሚሆነው። አንድ ነፍስ አመለጠ ነው። አስበዋል። እኔ አንዳንዴ ይገርመኝ የሰይጣን ዓላማ እኮ አንድ ነገር እኮ አብሮት የሚቃጠል ሰው ፍለጋ እኮ። ምንም እኮ የተለየ ነገር የለው። የሚጠቅም ነው ይሄ ሁሉ የሚያሳይ የሚያብለጨልጨው ነገር ሁሉ አት ዘ ኤንድ ኦፍ ዘ ዴይ ከሱ ጋር በሲኦል እንድትቃጠል